ሰላም እንዴት ናችሁ? ሀብቴ ዲዛይን ቻናል ተከታታዮች፣ ዛሬ ደግሞ በጠይቃችሁ ጥያቄ መሰረት ሌላ የቪዲዮ ሀሳብ ይዤላችሁ መጥቻለሁ። ጋውን አሰራር ፕሮፌሽናል የሆነ የደንብ ልብስ ጋውን አሰራር አሳየን ባላችሁ መሰረት እንግዲህ ከሙሉ ፓተርን እስከ አቆራረጡ ድረስ ይዤላችሁ መጥቻለሁ። ይሄን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ቻናሉን ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ላላችሁ ደግሞ ውድ ኢትዮጵያውያን ወንድም እህቶቼ በጣም ነው የማመሰግነው። ቀጥታ አሁን የምንሄደው ወደ ቪዲዮው ነው። እስከ መጨረሻው ድረስ ተከታተሉ፣ ታሰርፉበታላችሁ። ግልጽና ቀላል የሆነ ቪዲዮ ነው። ምንም ውስብስብ ያልሆነ በቀላሉ የትኛውም አካል የትኛውም ሰው ፋሽን ዲዛይን ስኩል ራሱ ያልተማረ ሰው ሊሰራ የሚችለው የቪዲዮ ሀሳብ ስለሆነ እስከ መጨረሻው ድረስ ይሄን ቪዲዮ ተከታተሉ። በዚህ ቪዲዮ ጥንቅቅ ያለ ጋውን አሰራር አሳያችኋለሁ ሙሉ ያው ልኬታዎቹ እንግዲህ እንደተለመደው ቁመት፣ ትከሻ፣ ወገብ፣ ጡት ዙሪያ፣ ዳሌ እና እጅጌ እነዚህን ነው የሚያካትተው። እንግዲህ በመጀመሪያ ምንድነው የምናደርገው? ከዚህ ይሄ ጠርዝ ነው። ከጠርዙ ወደ ውስጥ 5 ሴንቲሜትር ሪዘርቭ ወይም የቁልፍ ቤት መጀመሪያ እንለካለን። 5 ሴንቲሜትር ቁልፍ ቤት እንለካለን። ገባ ብለን ነው የምንጀምረው። 5 ሴንቲሜትር ቁልፍ ቤት ገባ ብለን እንጀምራለን። በመጀመሪያ ቁመቱ አጠቃላይ 75 ሴንቲሜትር ነው። ቁመት 75 ሴንቲሜትር እናገናኛቸዋለን። ይሄን ካሰመርን በኋላ ምንድነው የምናደርገው? ትከሻ እንለካለን፣ የወገብ ልኬታ እንለካለን፣ የዳሌ ልኬታ እንለካለን። እንግዲህ በመጀመሪያ የወገብ ልኬታና የጡት ዙሪያን ልኬታን እንለካለን። እንግዲህ ቁመቱ 75 ሴንቲሜትር ቁመቱን ለክተናል። ቀጥለን ምንድነው የምናደርገው? የወገብ ልኬታና የጡት ልኬታ ነው። እንግዲህ እሱ ወገብና ጡት ያን ያክል ልዩነት የላትምና 93 ሴንቲሜትር ይሄ ማለት ከነ ሪዘርቭ ሲከፈል ለ4 ታደርጉታላችሁ። 93 ሴንቲሜትር ሲከፈል ለ4 ታደርጉ 22 ነጥብ ምናምን ይሆናል። ከዛ 1 ሴንቲሜትር ሲሰጣችሁ 23 ነጥብ 5 ታደርጋላችሁ ማለት ነው። 23 ነጥብ 5 ታደርጋላችሁ። ከዛ እሱን ምልክት እናደርጋለን። ከዛ ዳሌ እንደገና 100 ነው ወይም ሪዘርቭን ኋላ መስጠት እንችላለን። በዚህ ሞልኪት አይደል ሪዘርቭን ኋላ መስጠት እንችላለን። ከዛ ትከሻ 40 ነው። ትከሻ ሲካፈል ለ2 20 ማለት ነው። ትከሻ 20 ከዛ አርምሆል ላይን ከትከሻው ወደታች ወደዚህ ወይም ከዚህ ወደዚህ የምንለካው ደረስ ሲካፈል ለ6 ሲደመር 4 ሲካፈል ለ5 ሲደመር 4 አድርገን ነው የምንሰራው። ያኔ 22 ሴንቲሜትር ነው። 22 ሴንቲሜትር ሴንቲሜትር እነዚህን ዶቶችን አገናኛለሁ ማለት ነው። ከዛ ይችንም እንደገና አርምሆል ላይ ነው ጉድጓድ የምንለው
ይቺ 75 ሴንቲሜትሯ ከዛ ይሄን ጨርሰናል። ከዚህ በኋላ ምንድን ነው የምናደርገው? ወገቡን እንፈልጋለን። ወገብ ማለት የወገብ ቦታው ነው የምንፈልገው። ወገቡን ለማግኘት ምንድን ነው የምናደርገው? ቁመት ሲካፈል ለሁለት ሲደመር 3 እናደርጋለን። ቁመት 75 ነው። ሲካፈል ለሁለት ማለት 37.5 አካባቢ ይሆናል። ሲደመር 3 40 አካባቢ ማለት ነው። ስለዚህ ወገብ 40 ከዛ በዚሁ ዳርቱ የሚወጣበትን ቦታ በዚሁ አሳያችኋለሁ ማለት ነው። ዳርቱ እንዴት እንደሚወጣ ከዛ ይቺን እናገናኛችኋል። ዳርቱ ከዚህ እስከዚህ ድረስ ባለው እኩል ቦታ ላይ ነው የሚወጣው። አጠቃላይ ይሄ 25 ከፍለ 2 ይወጣል። ከዛ ሌላው ወሳኙ ነገር ምንድነው የምታደርጉት? ከዚህ ወደዚህ 1 ሴንቲሜትር ትገባላችሁ። ከዚህ ወደዚህ ወደ ውስጥ 1 ሴንቲሜትር ትገባላችሁ። ወደ ውስጥ 1 ሴንቲሜትር ትገባላችሁ። ከዛ በዚህ በኩል እንደገና ወደ ውጭ ሪዘርቭ ነው 3 ሴንቲሜትር ትወጣላችሁ። 3 ሴንቲሜትር ከዛ ይሄንን በማስመሪያ ታሰምራላችሁ ማለት ነው። እዚህችንም ከዚህ ጋር ማገናኘት። ከዛ ሪዘርቭ ወደታች ከዚህ ወደ ታጣፊ 5 ሴንቲሜትር ሰጣላችሁ። 5 ሴንቲሜትር ታጣፊ ሰጣላችሁ ማለት ነው። ከዛ ዳርቷ የምትወጣው የዳርቷ ርዝመት 25 ሴንቲሜትር 25 ሴንቲሜትር ናት። የዳርቷ ርዝመት 25 ሴንቲሜትር ናት። ከዛ ይቺ ማለት ግልጽ እና ቀላል የሆነ ነው። ዳርቱ እንደ ማንኛውም የሸሚዝ ዳርት ነው የምታወጡት። ከዛ ይችን አርማውን ላይ ነው በከርብ በእጃችሁ ቢሆን ወይ በፍሬንች ከርብ ታሰምሯታላችሁ። ከዛ እዚህ ጋር ስሎፕ የምትባላለች መጀመሪያ አንገት 38 ነው። ሲካፈል ለ5 ታደርገው 6 ነጥብ ምናምን ነው የሚወጣው 6 ሴንቲሜትር ወደታችሁ 6 ሴንቲሜትር የሚያንሳችሁ ከሆነ 7 ሴንቲሜትር በ7 ሴንቲሜትር ማድረግ ትችላላችሁ። ከዛ እዚህ 7 በ2 ሬሽዮ ትባላለች። ስሎፕ እዚህ ጋር የምትወርዷታለች። መጀመሪያ 7 ከዚህ ወደዚህ ትለኩና እዚህ ጋር በለካችሁበት ትክክል ወደ ውስጥ እንደገና 2 ሴንቲሜትር ወርዳችሁ መስመሩን ተሰምራላችሁ። ያ ማለት ለምሳሌ 7 ሴንቲሜትር ማለት ይችላል እዚህ ጋር ማለት ነው። ከዚህ ወደታች እንደገና 2 ሴንቲሜትር
በዚህ ትክክል ስሎፓን ማስመር ማለት ነው። 7:2 ሬሾ ትባላለች። እንግዲህ ገዋናችንን ጨርሰናል። ከዚህ በኋላ የሚጠበቅብን መቁረጥ ብቻ ነው። ከዛ ይሄን ቆርጠን የባኩን እንቆርጣለን ማለት ነው። ከዚህ በመቀጠል የምንሰራው ምን ነው? ባኩን እንቆርጣለን። ስለዚህ እዚህኛው የሚያስፈልጉ መስመሮችን በዚህ አሰብራቸዋለሁ ማለት ነው። ከዚህ ወደ ላይ 20 ሴንቲሜትር ተከፋሽ ከኋላ ፓሪ ስላለው ፓሪዋን ሴንቲሜትር ነው የምናደርጋት ከታጣፊዋ ውጭ ማለት ነው። እሺ ስለዚህ የባኮ ከፍሮንቱ የሚለየው አንደኛ እዛ አንገቱ ላይ አጠር ያለ ነው። ሁለተኛ እዚህ ጋር ፓሪዋ እቺ ተከፋች አላት ከኋላ ተከፋቿ የተወሰነ ልዩነት አላት ማለት ነው። ሌላው ምንም ልዩነት የለውም፣ ተመሳሳይ ነው። እሺ አሁን እንግዲህ ገዋናችንን ቆርጠን ጨርሰናል። እንግዲህ ለጤና ባለሙያ ለሴት ስለሆነ የተወሰነ አጠር ያለች ናት። እንደዛኛው ገዋን ረጅም አይደለችም፣ ግን ያው ተመሳሳይ ስለሆነ ስራው ቁመቱን መጨመርና ማሳጠር ብቻ ነው ልዩነቱ። ለዛ ስለሆነ ምንም ልዩነት የለውም። አሁን ገዋናችንን ጨርሰናል። እሺ ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ጨርሰናል። እስከመጨረሻው ስለተከታተላችሁኝ አመሰግናለሁ። ቴንኪው ፎር ዋቺንግ። በሌላ ቪዲዮ በድጋሚ እስከምንገናኝ ድረስ ሰላም ቆዩልኝ። አመሰግናለሁ።